በዛም ጸኑ ሄዱ የበላይ ሆነው አንድ በጀመሩ እናታችን ኸዲጃ ሰለሙ ከዛ አቡበከር ከዛ አሊ ከዛ ዘይድ በአንድ ቀን 4 ሰው ሰለመ ዛሬ ግን ዓለምን በቢሊየን የሚቆጠር ሙስሊም የነብዩ አለይሂ ሰላቱ ወሰላም ተከታይ ሆኗል በቢሊየን የሚቆጠር ሙስሊም ነብዩን አለይሂ ሰላቱ ወሰላም ያፈቅራል ነብዩን ሳናቸው የናፈቁን ነብይ ናቸው እሳቸውም እኮ ናፈቁ ወንድሞቼ ናፈቁኝ አሉ ሰሃቦችኛ አይደለን አጠገብ አይደለም እንደ ሲሏቸው እናንተማ ባልደረቦቼ ናችሁ ወንድሞቼ እኮ ምላችሁ እኔን ሳይ በኔ ያመኑብኝ ታዲያ በምን ትለያቸዋለህ ሲሉ በውዱአቸው ፋና ለያቸዋለሁ ውዱ ማድረግ ሰው ማይሰግድ ሰው ነብዩ አይለዩትም ነገው መልቂያማ ውዱ የሚያደርግ ሰው ፊቱ ያበራል የዛኔ ለየዋለው ኡመቶችን ለያቸዋለሁ ህዝቦችን ለያለው አሉ ስለዚህ ሰላት አደራ ያሉት ነገር ነው ያን አደራዎችን በአጠቃላይ መጠበቅ ይህ የኢስላም ብርሃን የፈነጠቀበት ቁርአን የወረደበት ትልቁ ቦታ ነው አላህ አሳይቶናል ቁርአንን ኖረ ነው የቁርአን ተከታይ ሆነን በቁርአን የምንተገበር አላህ ያድርገን